ይሄ ቪዲዮ መጀመሪያ ሶሻል ሚዲያ ላይ ሲዘዋወር አይቼው በጣም አስቆ የነበርም አዝናንቶ የነበርም ግን የዚህ ክስተት የዚህ ሰርግ ባክግራውንድ ደሞ ስሰማ እጅግ በጣም አዘንኩ። ነገሩ የተከሰተው ቱርክ ውስጥ ነው። ይሄ በምስሉ ላይ የምታዩት የሚጨፍረው የእብድ አይነት አክት የሚያሳየው ልጅ ደግሞ ሙሽራ ነው። ሴቷ ደግሞ ሙሽሪት። እሷ ታለቅሳለች፣ እሱ ይፈነጥዛል። ምንድነው ምክንያቱ? ልጁ ቱርክ ውስጥ አለ የተባለ የአንድ መልቲ ሚሊየርዴር ልጅ ነው። እቺ ሴት ደግሞ በዚህ ሰውዬ የገንዘብ ኃይል በገንዘብ ብቃቱ ተማምኖ ይሄንን ልጁን ለዚች ልጅ እየዳረው ነው እና እሷ የሷ ሙሉ ፍቃድ የለበትም እና ተገዳ ነው እያገባች ያለችው። እንደምታዩት ልጁ ልክ እንደ ኦቲዝም አይነት ችግር ያለበት ነው እና ከዚህ ሰው ጋር ደግሞ በትዳር መጣመሩን የፈለገች አይመስልም። እያነባች ነው፣ እያለቀሰች ነው እና ይሄን ጊዜ ነው የዚህን ታሪክ ባክግራውንድ ሳይ በጣም ያሳዘነኝ። ለምን ምን ያህል ሰዎች በኢኮኖሚ ምክንያት በተለያየ ምክንያት የማይፈልጉት ህይወት ውስጥ የሚገቡበት አጋጣሚዎች አሉ እና እቺ ምንስት ይሄ ድል ገጥሟት በደስታዋ ቀን መሳቅ መፈንጠዝ በነበረባት ቀን እያለቀሰች ትታያለች። እሱ ደግሞ በተቃራኒው ይፈነጥዛል። ህይወት እንደዚህ ነች። ስላደመጣችሁኝ አመሰግናለሁ።